ሰላም የተከበራችሁ የአጽዮቹ ዩቲዩብ ቻናል ተከታታዮች የሰዓቱን ልዩ ፕሮግራም ይዘን ቀርበናል። አብረን እንቆይ። ከቀደሙት የቀደመ ርቆ ለመሄድ ያለመ የካቲት 18 2013 ዓ.ም የመንግስታችን ፖለቲካዊ ትርጉም የሹማምንቱን ኩርኩም ተቋቁሞ ደብዛውን ሳጠፋ የውቀት መፍለቂያ ተብሎ ተነቅቶለታል። በዘመናዊ ኢትዮጵያ ፖለቲካ ታሪክ ውስጥ አይረሴና አይተኪ አሻራ አሳርፏል። የሰሜን ኢትዮጵያ የዘመናዊ ትምህርት ተቋም ብኩርና ባለቤትም ነው። የበርካታ ባለ ታሪኮችና ተጽዕኖ ፈጣሪ ኢትዮጵያውያን አስተሳሰብን የቀረጸ ተቋም እንደሆነ ከ9-10 ዓመታት በላይ አስቆጥሯል። በሁለታው ልክ ያልተከፈለው ወይዘሮ ስህን ትምህርት ቤት ከደሴ ሰማይ ስር ከከተሙት የዘመናት ቅርሶች ውስጥ አንዱ ነው። ወይዘሮ ስህን በስነ መንግስት፣ በምጣኔ ሀብት፣ በሙዚቃና ጥበብ፣ በስፖርትና በሳይንስ ተጽዕኖ ፈጣሪ የሆኑ ታላላቆችን አፍርቶ ለዓለም አበርክቷል። በኢትዮጵያ ከተገነቡት ግንባር ቀደምት ትምህርት ቤት ውስጥ አንዱ የሆነው የወይዘሮ ስህን ትምህርት ቤት በወሎ ንጉስ ሚካኤል ልጅ በወይዘሮ ስህን ሚካኤል ስም የተሰየመ ነው። በ1920 ዓመተ ምህረት ወይዘሮ ስህን ሚካኤል ከራሳቸው 25000 ማርትሬዛ ወይም ጠገራ ብር እና በራሳቸው ርስት ኑዛዜ መሰረት በ1922 ዓመተ ምህረት በአራት የመማሪያ ክፍሎች ተመሰረተ። በየጊዜው በርካታ ለውጦችን ያደረገ በ1950 ዓመተ ምህረት 63 ተማሪዎችን ተቀብሎ በማስተናገድ ወደ ሁለተኛ ደረጃ ትምህርት ቤት አደገ። በ1953 ዓመተ ምህረት ደግሞ የመጀመሪያዎቹን የ12ኛ ክፍል ተማሪዎች የብሔራዊ መልቀቂያ ፈተና አስፈተነ። በቀድሞው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በአሁኑ የአዲስ አበባ ዩኒቨርሲቲ ስማቸው ጎልቶ ከሚታወሱ የወቅቱ ተማሪዎች መካከል ከብርሃነ መስቀል ረዳና ዋለልኝ መኮንን የወይዘሮ ስህን ትምህርት ቤቶች ፍሬዎች ነበሩ። በ1953 ዓመተ ምህረት ከቀለም ትምህርት ጎን ለጎን በመምህርነት ሙያ በእርሻና የተግባር ዕድ ሙያዎች ስልጠና በመስጠት ተጀመረ። ይህም ትምህርት ቤት በሀገሪቱ የመጀመሪያው አጠቃላይ ሁለተኛ ደረጃ ትምህርት ቤት እንዲሆን አድርጎታል። በ1956 ዓመተ ምህረት የሙዚቃ ትምህርት ቤት በመክፈት 40 ተማሪዎችን ተቀብሎ በአሜሪካዊ ሮናልድ ቤልድ አማካኝነት ማሰልጠን ጀመረ። በ1956 ዓመተ ምህረት እስከ 1984 ዓመተ ምህረት የተለያዩ የሙያ ስልጠናዎችን ከቀለም ትምህርት ጎን ለጎን ሲሰጥም ቆይቷል። በየወቅቱ በየሀገሪቱ በተፈራረቀው የፖለቲካ እንቅስቃሴ ውስጥ ጉልህ ድርሻ የነበረ ወይዘሮ ስህን በየዘመኑ የመጡ መንግስታት የስምና የይዘት ለውጥ እንዲያስተናግድ ተገዷል። ለመጨረሻ ጊዜም በደርግ የተቀየረው ስሙ በ1984 ዓመተ ምህረት ወደ ቀደመ ስሙ ተመልሶ ወይዘሮ ስህን የቀለም የቴክኒክና የሙያ ትምህርት ቤት ተብሎ ተሰየመ። ከቀለም ትምህርቱ ጎን ለጎን የሙያ ስልጠናዎችን ከሚሰጠው ወይዘሮ ስህን በ1993 ዓመተ ምህረት የቀለም ትምህርቱን ለሆጤ ሰጥቶ በሙሉ በቴክኒክና ሙያ ተቋም ሆነ። በቀለም ትምህርቱ ከአዲስ አበባው ቀዳማዊ ምኒልክ፣ ዳግማዊ ምኒልክ፣ ከሐረር መድኃኔዓለምና ከአዳማው አጼ ገላውዲዮስ ትምህርት ቤቶች ጎን ይሰለፋል። ወይዘሮ ስህን በሙያ ትምህርቱ ዘርፍም ከጀነራል ዊንጌት ከተግባርና ከኢትዮ ኢጣሊያን የሙያ ትምህርት ቤቶች ተርታ የሚሰለፍ አንጋፋ ተቋም ነው። የደሴና አካባቢው ህዝብ እንደ አይኑ ብሌን የሚሳሳለት ወይዘሮ ስህን በማህበረሰቡ ዘንድ እንዲታይ የሚፈልጉ በተለያየ መልክ ነበር። ገሚሱ ወደ ቀለም ትምህርት ቤትነቱ ተመልሶ የቀደመ ዝናው እንዲመለስ ይፈልጋል። ከቀለም ትምህርቱ ውጭ የሚታወቅባቸው የሙያ ትምህርቶች አጠናክሮና አድጎ ማየት የሚፈልጉም ነበሩ። ነገር ግን ከጊዜ በኋላ የደሴና አካባቢው ህዝብ የወይዘሮ ስህን ትምህርት ቤት ፍላጎት ወደ ዩኒቨርሲቲ አድጎ መመልከት ሆኗል። ለዚህም ሲባል ከሀገር ውስጥ እስከ ውጭ ሀገር ድረስ እንቅስቃሴዎች ተጀምረዋል። የወይዘሮ ስህን ፖሊቴክኒክ ኮሌጅ የቀድሞው ዲን አቶ ጌታቸው አለምነህ ወይዘሮ ስህን ሲገልጹ
ቀድሞ ተፈጥሮ ቀድሞ የተረሳ ተቋም ብለውታል። ወይዘሮ ስህን በየትኛውም መንገድ ለማድረግ ቢለካ ከትርፍ በላይ እንደሆነ አቶ ጌታቸው ገልጸዋል። በሰው ኃይል በቁሳቁስ በቦታና በድጋፍ እርሾ እንዳለው በመጥቀስ አቶ ጌታቸው እንዳሉት አሁን ወደ ዩኒቨርሲቲ እንዲያድግ በህዝብ የሚታየው እንቅስቃሴ የረጅም ዘመን ጥያቄ ነው። ያሁን ለየት የሚያደርገው በውጭ ሀገር የሚገኙ የቀድሞ ተማሪዎችና ደጋፊዎችም ተሳታፊ መሆናቸው ነው። መንግስት የህዝብን ጥያቄ ሊመልስ ይገባል። ወይዘሮ ስህን ፖሊቴክኒክ ኮሌጅ 5 ካምፓሶች በቂ የሰው ኃይል የረጅም ዘመን ልምድና ሀብት ያለው ተቋም መሆኑን ያነሱት ደግሞ የኮሌጁ ዲን አቶ ሰለሞን ይመር ናቸው። ህዝብ ሁልጊዜም ያደገ ተቋም ይፈልጋል የሚሉት አቶ ሰለሞን እንደ ወይዘሮ ስህን የተረሳም ሆነ በህዝብ የበረታ ጥያቄ የቀረበበት ተቋም ይኖራል ብዬ አላስብም ነው ያሉት። ከፌደራል የመጡ ባለሙያዎች የተቋሙን አደረጃጀት አይተው ተስፋ ሰጭ ግብረ መልስ እንደሰጧቸውም ነግረውናል። መንግስት የህዝብን ጥያቄ ለመመለስና ትምህርት ቤቱ ለሀገር ያበረከተውን የዘመን ውለታ በተገቢው መንገድ ሊመልስ ይገባልም ብለዋል። ፖሊቴክኒክ ኮሌጅን ወደ ዩኒቨርሲቲ የማሳደግ ስልጠና ያለው የሳይንስና ከፍተኛ ትምህርት ሚኒስቴር በጉዳዩ ላይ ምን ይላል ስንል አነጋግረናል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አመለወርቅ ሕዝቅኤል ተቋማቸው በረጅም ጊዜ 10 ፖሊቴክኒክ ኮሌጆችን ወደ ዩኒቨርሲቲ የማሳደግ እቅድ እንዳለው ጠቁመው በቅርቡ 5 ፖሊቴክኒክ ኮሌጆችን ለመለየት የሚያስችል ጥናት ይካሄዳል ብለዋል። በሀገር ደረጃ በጥናት የሚለዩት 5 ፖሊቴክኒክ ኮሌጆች ያሉበት ደረጃ ታይቶና ያቀም ግንባታ ድጋፍ ተደርጎላቸው እንዲያድጉ እየተሰራ ነው ብለዋል ወይዘሮ አመለወርቅ። አድማጭ ተመልካቾቻችን ዘገባው የአማራ ማስ ሚዲያ ኤጀንሲ ነው። አድማጭ ተመልካቾቻችን እንግዲህ ከላይ እንደጠቀስኩላችሁ የወይዘሮ ስህን ፖሊቴክኒክ ኮሌጅን ወደ ዩኒቨርሲቲ እንዲያድግ የተለያዩ የአካባቢው ተወላጆች እና የዩኒቨርሲቲው የኮሌጅ ተማሪዎች የቀድሞ ተማሪዎች ድጋፍ እንዲያደርጉ ጥሪ ቀርቧል። ወደ ዩኒቨርሲቲ ያድጋል ተብሏል። ይህ የተለየ ደስ የሚል በጀግናው ንጉስ ሚካኤል ልጅ ወይዘሮ ስህን ሚካኤል የተገነባ ግንባታ ነው። የአፄዎቹ ዩቲዩብ ቻናል እንዲህ አቀረብንላችሁ። ስለተከታተላችሁን እጅግ እናመሰግናለን። ለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ። ቻናላችንን ሰብስክራይብ አድርጉ። የደውል ምልክቷን መጫን አይርሱ። የዘውትር መልእክታችን ነው።